ፊታችሁን ውጥር የሚያደርግላችሁ ምርጥ የፊት ማስክ ሰርቻለሁ። በተለይ ፊታችሁ ለተሸበሸበባችሁና ማዳት ላለባችሁ ብዙዎቻችሁም ጠይቃችሁኛል። በተለይ በቲክቶክ እንዲሁም ደግሞ በዩቲዩብም ብዙዎቻችሁ ጠይቃችሁ ነበርና ይሄንን የፊት ማስክ ሰርቻለሁ። ሰርታችሁ ተጠቀሙ። በተለይ ፊቴን ብጉር በላኝ እንዲሁም ደግሞ ማዳት በማዳት ሆኜ መውጣት አልቻልኩም ያላችሁ ይሄንን የፊት ማስክ ሳታቋርጡ ቢያንስ በሳምንት 2 ብትጠቀሙት በእርግጠኝነት ፊታችሁ ይቀየራልና ፊታችሁ ጽድት ነው የሚያደርግላችሁ። በተለይ ለመጀመሪያ ጊዜ ስትቀቡት ፊትን እንዴት ውጥር እንደሚያደርግ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። ዛሬ በጣም ምርጥ የፊት ማስክ ሰርቻለሁ። እናንተም ሰርታችሁ ተጠቀሙ። እቤት ውስጥ ባላችሁ ግብአት ብቻ። በመጀመሪያ የተጠቀምኩት አንድ ድንች ተጠቅሜያለሁ። ድንች በነገራችን ላይ ማዳት ላለባችሁ በተለይ ውሃውን የድንቹን ውሃ ከእርድ ጋር ቀላቅላችሁ መቀባታችሁን እንዳትረሱና ማዳታችሁ እየቀነሰ ይሄዳል። በአንድ ጊዜ ማዳት ባይጠፋም እየቀነሰላችሁ ይሄዳል። ማዳታችሁ ይጠፋል። ማይጠፋበት ምንም ምክንያት የለም ማለት ነው። ለማንኛውም ወደ ቪዲዮ ልሂድና እናወራበታለን። በመጀመሪያ ድንቹን በዚህ መንገድ ፈቅፍቄዋለሁ። በትንሹ ነው የፈቀፈኩት። ነገር ግን እናንተ መፍጨትም ትችላላችሁ። ድንች አልፋቅኩትም ልጣጩን አላስወገድኩትም። በዚህ አጋጣሚ ድንች የልጣጩን በጣም ብዙ ጥቅሞች አሉት እና ስለዚህ በደንብ እጥብ አድርጋችሁ ከልጣጩን ብትጠቀሙት ምንም ችግር የለውም ማለት ነው። ልጣጩም በዛው ጥቅሙ እንዳይሄድባችሁ ከዛ በኋላ እንደዚህ ከፈቀፈቅኩ በኋላ የድንቹን ውሃ በመጭመቂያ ጨምቄ አውጥቻለሁ። እናንተ ባላችሁ መጭመቂያ መጭመቅ ትችላላችሁ። እኔ ደግሞ ያወጣሁት በዚህኛውን በማጥለያ ነው ያወጣሁት። እንደዛም ሆኖ ግን በጣም ብዙ ነው የወጣልኝ። እንደዚህ የወጣልኝ ግን በትንንሹ ስለፈቀፈቅኩት ነው እንጂ በትልልቁ ብፈቀፍቀው ኖሮ አይወጣልኝም ማለት ነው። ይሁላችሁ ይህንን የመሰለ ብዙ ውሃ ነው የሰጠኝ። ከዛ በኋላ የተጠቀምኩት እዚች ጋር ቢያንስ 4 የሾርባ ማንኪያ የሚሆንም አይሆንም ግን ጥንጥዬ ነው ማንኪያዋና 2 ማንኪያ የእንትን ዱቄት መጠቀም ትችላላችሁ። የበቆሎ ዱቄት ካላችሁ የበቆሎ ዱቄት መጠቀም ትችላላችሁ። እኔ የምጠቀመው የሩዝ ዱቄት ነው የምጠቀመው የሁልጊዜ ግብአቴ ማለት ነው። የሩዝ ዱቄት 2 ማንኪያ ያክል ተጠቅሜያለሁ ማለት ነው። ከዛ በኋላ አንድ ላይ እናዋህደዋለን። ማዋህደው እዚህ ጋር እንዳይጓጉልባችሁ በኋላ በደንብ ማዋሃዳችሁን እንዳትረሱ። ሩዝን ፊትን ጽድት ያደርጋል። እንዲሁም ደግሞ እንደዚህ ከድንች ጋር ተቀላቅሎ ሲሆን ደግሞ ድንች ላይ ያለው ፕሮቲን እና የሩዝ ዱቄት ላይ ያለው ፕሮቲን ፊትን የመወጠርና ፊትን የማንጻት ኃይል አላቸውና እንደዚህ እየቀላቀላችሁ ብትጠቀሙ ውጤታማ ትሆናላችሁ። ከዛ በኋላ ትንሽዬ ውሃ ጨምሬበታለሁ። ምክንያቱም ሩዝ በባህሪው ስለሚወፍር ማለት ነው። በጣም ነው የወፈረብኝ። በዚህ አጋጣሚ አብረን ስንሰራ እናየዋለን እነግራቸዋለሁ። እና እንደዚህ ብጨምርም ግን በዛ አድርጌ ነው የጨመርኩት። ወይም ደግሞ ሩዙን ማሳነስ ትችላላችሁ። 1 ማንኪያ ሩዝ ብቻ መጨመር ትችላላችሁ ለአንድ ጊዜያችሁ ከሆነ ማለት ነው። ከዛ በኋላ እዚች ጋር እርድ ነው የተጠቀምኩት። እርድ ትንሽዬ ማንኪያ ትንሽ የሾርባ ማንኪያ ነው የተጠቀምኩት። እርድ ትንሽዬ ነው የሚበቃል እና ብዙዎቻችሁ ደግሞ ይህንን እርድ አሳይንም ላላችሁ አላችሁና ይሄ እርድ ሱፐር ማርኬት የፊት እርድ ቶሜሪክ ፌስ ካላቸው ፌስ ቶሜሪክ ምንድነው የሚባለው በእንግሊዝኛ? እስቲ በእንግሊዝኛ እንዴት ነው መጠየቅ ያለባቸው ፋርማሲ ጻፉልኝ ማለት ነውና፣ ወይም ደግሞ በአማርኛ እርግጥ ያው ኢትዮጵያ ላላችሁ ያው የፊት እርድ ካላችሁ ማንኛውም ፋርማሲ ይኖራል ብዬ አስባለሁና፣ ግን እዚህ ሀገር በእንግሊዝኛ ነው የምንጠይቀውና እና ቶሜሪክ ፌስ ነው ምንድነው የሚባለው? እስቲ ጻፉልኝ፣ በዚህ አጋጣሚ ጻፉላቸው እና የፊት እርድ ነው መሆን ያለበት። የምግብ እርድ በጭራሽ እንዳትጠቀሙ። ምክንያቱም የምግብ እርድ ብዙ ቅመማ ቅመሞች ስላሉት ፊታችሁ እንዳያቃጥላችሁ ማለት ነው። እንዲሁም ደግሞ ማንኛውም ግብአት ስትሰሩ በእጃችሁ መሞከራችሁን እንዳትረሱ። በዚህ አጋጣሚ ለቻናሌ አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቱኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝና ላይክ አድርጉት ቪዲዮውን። ከዛ በኋላ እሳት ላይ ቢያንስ ለ5 ደቂቃ ራሱ አይሆንም ያስቀመጥኩት ማለት ነው። ስቶኩ ግሎልኝ ስለነበር 3 ደቂቃ ነው እንደዚህ ነው የፈጀው ማለት ነው። ወዲያውኑ እንደዚህ እስከሚሆንልኝ ድረስ ነው እንጂ ብዙ እሳት ላይ አላቆየሁትም። ከዛ ምን የመሰለ ክሬም ነው የሆነልኝ። ከዛ የምንጠቀመው እዚህ ጋር ቫዝሊን ተጠቅሜያለሁ። ቫዝሊን ያው ሙቅ ስለሆነ ወዲያውኑ ሙቀቱ የራሱ ሙቀት ቫዝሊኑ ያቀልጠዋል። እንዲሁም ፊታችሁ ወዛማ ለሆነ አሁን ብዙ ጊዜ ፊቴ ወዛማ ነው የምትሉና እኔ አሁን የኔ ፊት በጣም ወዛማ ነው፣ ደረቅ አይደለም የኔ ፊት ማለት ነው። እና ወዛማ ለሆነባችሁ ደግሞ